የሰው ልጅ ከአንድ ሀገር ወደ አንድ ሀገር ለመዘዋወር የምድርም ሆነ የአየር ትራንስፖርት ሊጠቀም ይችላል። ነገር ግን የሰው ልጅ አንድ አየር ማረፊያ ውስጥ ለስንት ሰዓት፣ ለስንት ቀን ሊቆይ ይችላል ብላችሁ ታስባላችሁ? ዛሬ በዘመናችን ከተሰሙትና እጅግ አስገራሚ አስደናቂ ታሪኮች መካከል እንዲሁም እውነተኛ ታሪኮች መካከል አንዱን ታሪክ ይዤላችሁ ቀርቤያለሁ። ታሪኩም የሚያትተው አንድ 18 ዓመት በአየር ማረፊያ ውስጥ ስለኖረ ኢራናዊ ነው። ሰውየውም መሃሪ ካሪም ነስር ይባላል። ኢራናዊ ነው። የተወለደው በ1945 እንደ አውሮፓውያን አቆጣጠር ነው። መሃሪ ካሪም ነስር በ1945 በአውሮፓውያን አቆጣጠር በኢራን ተወለደ። አባቱ በነዳጅ ኩባንያ ይሰራ ነበር። ነስር በልጅነቱ መደበኛ ህይወቱን እየኖረ ነበር። ከዛም በኋላ ለትምህርት ወደ ዩናይትድ ኪንግደም ተጓዘ። ነስር እየኖረ እያለ በፖለቲካ ጉዳይ ላይ ፍላጎቱ እየጨመረ መጣ። በ1970ዎቹ ውስጥ በኢራን ብዙ የፖለቲካ ችግር ነበረ። ከኢራን ሪቮሉሽን በኋላ ነስር ከመንግስት ጋር ችግር እንዳለበት ተነገረ። እርሱ እንደሚለው ታስረው ከዛም ከሀገሩ እንዲወጣ ተገደደ። በዚያም ምክንያት በአውሮፓ እንደ ስደተኛ ለመኖር ሞከረ። ለብዙ ዓመታት ከሀገር ወደ ሀገር ይጓዝ ነበረ። ነገር ግን የህጋዊ ሰነዶች ችግር ነበረበት። በ1988 መጨረሻ ወደ ፈረንሳይ ተጓዘ። እርሱ በቻርሊ ዲጎል ኤርፖርት ሲገኝ አስገራሚ ነገር ተፈጠረ። ቦርሳው ጠፋ። በውስጡም ፓስፖርቱና የስደተኛ ሰነዶች ነበሩ። ያለ እነዚህ ሰነዶች ወደ ፈረንሳይ መግባት አይቻልም። እንዲሁም ወደ ሌላ ሀገርም መጓዝ የተከለከለ ነው። ነስር በአንድ አየር ማረፊያ ውስጥ ተዘግቶ ቀረ። መጀመሪያ ጥቂት ቀናት ብቻ እንደሚቆይ አስቦ ነበር። ነገር ግን ቀናት ወደ ሳምንታት ተቀየሩ፣ ሳምንታት ወደ ወራት፣ ወራትም ወደ ዓመታት ተቀየሩ። በመጨረሻም በአየር ማረፊያ ውስጥ ባለው መቀመጫ ላይ መተኛት ጀመረ። ሰራተኞቹ አዘኑለት። አንዳንዶቹ ምግብ ይሰጡት ነበር። አንዳንዶቹ ጋዜጣ ያመጡለት ነበር። ቀኑን በማንበብ በመጽሐፍ ከተጓዦች ጋር በመነጋገር ያሳልፍ ነበር። በአየር ማረፊያ ውስጥ የሚሰሩ ሰዎችን በጣም ይተዋወቅ ጀመረ። አንዳንዶቹ በአየር ማረፊያ የሚኖር ሰው ብሎ ይጠሩት ነበር። ዓመታት አልፈዋል፣ ነገር ግን ችግሩ አልተፈታም። ጠበቃዎቹም ሊረዱት ሞከሩ። መንግስትም ወደ ፈረንሳይ እንዲገባ ፍቃድ ሰጠው። ነገር ግን እርሱ በዛው ህይወቱን ለመቀጠል ፈለገ። አንዳንድ ሪፖርቶች እንደሚያመለክቱት ሰነዶቹን መፈረም አልፈለገም ነበር። ስለዚህ በአየር ማረፊያ ውስጥ መኖሩን ቀጠለ። እርሱም ከ1988 እስከ 2006 18 ዓመት በዚያው ቆየ። ታሪኩ በዓለም ዙሪያ የታወቀ ሆነ። በ2004 ዓ.ም እንደ አውሮፓውያን አቆጣጠር ዘ ተርሚናል የተባለው ፊልም ተሰራ። ቶም ሃንክስ የተባለው ካራክተር የተጫወተው። በ2006 ነስር ታመመ። ወደ ሆስፒታልም ተወሰደ። ከዛ በኋላም ከአየር ማረፊያ ወጣ። ከዛ በኋላ በመጠለያ ቤቶችና በሆቴሎች ኖረ። ተመራማሪዎቹ እንደሚያምኑት ለብዙ ዓመታት ስደተኛ ስለነበረ ህጋዊ ሰነዶች ችግርም ነበረበት። ከሀገር ወደ ሀገር ይጓዝም ነበር። 18 ዓመት በአየር ማረፊያ ኖረ። በእነዚህ ምክንያቶች መደበኛ የቤተሰብ ህይወትም መኖር በጣም ከባድ ነበር። መሃሪ ካሪም ነስር በአየር ማረፊያው ውስጥ መኖር ሲጀምር 43 ዓመቱ ነበር። ከ18 ዓመት በኋላ እርሱ በአየር ማረፊያው እስከ 2006 ድረስ ኖረዋል። መሃሪ ካሪም ነስር ከአየር ማረፊያው ሲወጣ 61 ዓመቱ ነበር። ከአየር ማረፊያው ከወጣ በኋላ በፈረንሳይ ውስጥ ኖረ። ከዛም በኋላ በ2022 እንደ አውሮፓውያን አቆጣጠር በ77 ዓመቱ ከዚህ ዓለም በሞት ተለየ። እስከ ዛሬም ሰው ለ20 ዓመታት ወይም ለ18 ዓመታት በአየር ማረፊያ መኖሩን ብዙ ሰዎችን ማመን ይከብዳቸዋል። ይህ ታሪክ ከተመዘገቡት እጅግ አስገራሚና እውነተኛ ታሪኮች መካከል አንዱ ነው። እንደዚህ አይነት አስገራሚና አስደናቂ እውነተኛ ታሪኮች እንዲደርሳችሁ ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ጠብቁኝ። አመሰግናለሁ።